ሰላም ወደ ተከበራችሁ የወር ትምርት ተከታታዮች በሙሉ ዛሬ የምንማረው ትምርት ባለፈው ከተማርነው ቀጥለን ነው የምንማር ኢርሆተል ሙጠዋ እንማራለን ኢርሆተል ሙጠዋ ግደጋ ሚጽፋ የተዛዛተው አፈጻጸም መንገድ ማለት ነው ባጭሩ የት እንዴት ማስተማር እንዳለብን በሚለው ነው የምንማር ማለት ነው በመጀመሪያ አባት ልጁን ማስተማር አለበት ማለትም ኦሪት መማርበት መንገድ ምንድነው ልጅ ከአባቱ ነው የሚማረው ልጁ ገና ለዚህ ዓለም አዲስ ስለሆነ ገና ጻን ስለሆነ አዝ መማር ያለበት ከአባቱ ነው ይሄ ነው ዋና ትምርት መንገድ ማስተማር አለበት ማለት ነው ልክ እንደተጻፈው ወሊማድቴም ኦታም ኤት ቤነኸም ለደበር ባም በኦርዝ ዘዳግም ምዕራፍ 11 ቁጥር 19 እንደተጻፈው ልጆቻችሁንን ታስተምሯላችሁ ለደበባ እንዲነጋገሩባት ይላል እና አባት ልጁንን ማስተማር ያለበት ምንድነው የኦሪት ዋና መሰረታዊ ነገሮችን አድርግና አታድርግ የሚሉን ትእዛዛቶችን ስለ አባቶች ታሪክ ስለ ቶራ በአጠቃላይ ማለት ነው ዋና መሰረታዊ ነገሮችን ያስተምራል ከነዚህ እየጨመረ ራሱ ደግሞ ይማራል ቀጥሎ አበል በመጀመሪያ አባት ልጁ ማስተማር ያለበት ምንድነው ያንዳንዱ መሰረታዊ ነገሮች እንዳልናቸው ለምሳሌ በዋቄ መባረክ እንዳለበት እምነት በኩል በእግዚአብሔር አንድ እግዚአብሔር እንዳለ እግዚአብሔር ከግብጽ ምድር ህዝብ እንደወጣ እግዚአብሔር ህዝብ እንደመረጣቸው እግዚአብሔር ቶራ ለህዝብ እንደሰጠ ግዴታ ምን አይነት ትእዛዛቶች መፈጸም እንዳለብን ሰላገር መኖር እንዳለብን እነዚህ መሰረታዊ ነገሮች እነዚህም ወዘተ ማስተማር አለበት ልጅ ለአባቱ አባቱ ማስተማር ታጨለሳ ወይም ሃአቢ ነው ይወዳል ለመድባት ስሞ አባቱ ልጁን ማስተማር ታልቻለስንል ትምርትም ላይ ኖረው ይችላል ወይም ጊዜ ላይ ኖረው ይችላል እና ማስተማር ታልቻለው ወይም ጊዜ ተለለው ምን ማድረግ አለበት አባቱ ለልጁ ራባኒም በሞሪም ቀጥሮ የቶራንን እስተሚያውቅ ድረስ ልጁ መሰረታዊ ቶራንን እስተሚማር ድረስ አባቱ ለልጁ የሚያስተምሩ ጻድቃንና በጎ ሰዎች ማለት ነው በገንዘብ የከፈለ ማስተማር አለበት ምክንያቱም በመጀመሪያ ግዴታው የነበረ አባቱ ነው አባቱ ማስተማር ስላልቻለ አስለ ልጁ የሚያስተምር ግና መኖር አለበት ለምንድነው አባቱ በገንዘብ ከፍሎ ስለዛ ድረስ ማስተማር አለበት ምክንያቱም ታላባቱ ታላስተማሩ ልጁ ትምርትነን ሊዛ ይችላል የኦሪትን ዕውቀት ሊሸምት ይችላል ማለት ነው እና ስለዚህ ቶራ መማር አለበት ቶራ ለትውልድ እስከ ትውልድ መተላለፍ አለበት በምን አስተላልፍበት መንገድ ስናስተምር ነው ልጆቻችን አስተምረን እንዲፈጽሙ ስናደርጋቸው እና ለዛ ቀጥሎ ደግሞ በነፍሳፍ ለሚጽፋ ከነዚህ ትእዛዝ ተጨማሪ አሁንም የሽና ሚጽፋም ይኸለ ኸኸመ ይሳይል ለማይታም ተዋ ልክ አባት ለልጁን ማስተማር እንዳለበት እንዳየነው እንደዚሁም ደግሞ ኸኸመ ይሳይል የህዝብ ይሳይል ረባናዎች ለቃውንቶች ማስተማርም አለባቸው ሽነማር በኦሪት ዘዳግም ምዕራፍ 5 ቁጥር 7 6 ቁጥር 7 ይቅርታ በሽናንታም ለፈነኻ ለልጆችህ አስተምራቸው ደርሹ ኸዛል በስፍሪ በሚባለው መጽሐፍ ሊቃውንቶች እንዲብለው አስተምረዋል ሸጋማ ተልሚዲም ኒካይም ባኒም ልጆችም ተማሪዎችም እንደ ልጆች ይቆጠራሉ ይላል ማለትም አንድ ራብ ተማሪዎችን ሲያስተምራቸው እነዛ ተማሪዎቹ ለሱ ልጆች እንደ ልጅ ነው የሚቆጠሩ ሚካኤል ሻሚጽባል ተልሚድ ኸኻም ሽቤሳኤል ለለመደ ተልሚድም ተዋ ስለዚህ ተዛዙ ምንድነው ለአንድ ራብ የህዝብ ሳይን ልጆችን ማስተማር አለበት አዳም ሻቪብ ሎሊምዶ አንድ ሰው አባቱ ቶራን አስተማረው አዝ ምን ያደርጋው ነው ሰው ኻያብ ሸይግዳል ያለ ህጽር ኸኽመይ ሳይል በልሞል ሜም ተዋ ሲያድግ ማለት ነው ራሱን ችሎ ሄዶ ቶራ ከህዝብ ሳይል አስተማሪዎች ሊቃውንቶች ሄዶ መማር አለበት በእኛ ጊዜ ራባኖች ሽነማር ምዕራፍ ዘዳግም ምዕራፍ 5 ቁጥር 1 ኡልማድቴም ኦታም ኡሽማርቴም ናሶታም ታስተያን ኡልማድቴም ተማራላችሁ ኡሽማርቴም ናሶታም ተጠብቁና ታደርጋላችሁ ወሽዳዳ ሸንዳበ ከሽውዲ አሰበሊ ሞላቷ ማወቅ ያለብን ደግሞ ቶራንን መማር ብቻ አይደለም ኢላ ሚጽቫ ኢላ ዳት የተጠዋ
ትእዛዙ ደግሞ ምንድነው ማወቅ ነው ማለትም መማር ብቻ ሳይሆን ማወቅ አለብን ተወራነን ማለት አንድ ሰው አይ ዛሬ እንትናንተም ሰምቼ ነበር ተወራ ተምሬያለሁ ቢል ያንን ትምህርት ታላወቀውና ታላስተዋወሰው የሱ ተወራ ሊሆን አይችልም መቼ ነው የኔ ምለው የራሴ ሰው ነው አንድ ሰው ባለሙያ የሚባለው ምንድነው ሙያውን ራሱ በእጁ ስለሸመተው ነው በእጁ ስለያዘው ነው ጥበቡ አለው በእጁ ስለዚህ አንድ ሰው ተወራ ሲማር ያንን ተወራ ማወቅ አለበት ለሽም ካሳል ይልሞድ ሂታይ በላክዛው አሊሙል ፓማይም ከደሽሎሽ ካህ እና ስለዚህም አንድ ሰው ተምሮ ለማወቅ ማለት ነው ተምሮ ትምህርቱን ለመያዝ ደጋግሞ ሁልጊዜ በደም ጥሩ አድርጎ መማር አለበት ብዙ ጊዜ ከደሽሎሽ ካህ እንዳይረሳ ሽከኔማ ለከነ ተጻፈው በሽናንታም የሚለው ቃል በአማርኛ ስንተርጎ ተማር ሳይሆን ደጋግማችሁ ተማሩ ማለት ነው ዞቶ ማለት ምኹዳዱ ምሽና ነህተብ በአፍ ማለት ነው የምትማረውን ትምህርት ማለት ነው ሙሉ በሙሉ ግልጽ ባለው ቋንቋ መቀረጽ አለበት ማወቅ አለበት አንድ ሰው ይጠይቅ የሆነ ጥያቄ የሆነ አላኻ ወዲያው መልስን መመለስ መቻል ይችላል መኖር አለበት ማለት ነው እስከዚህ ድረስ ነው መማር አለበት ለሸነን ማለት ልዩት ምሹና ነህተብ ዝተመረጥ በቃለ ግልጽ ባለው ቋንቋ እንዲታወቅ ማድረግ አለበት ማለት ነው እና ወሚሽኑ ኹዘር አልማሽላማል በሻኻተል ሙዱ አንድ ሰው ተምሮ እንደገና ደጋግሞ ታልተማረ ደጋግሞ ታልተማረ የተማረውን ተረሳ አዝ አተድርግ ከሚለው ትእዛዝ የሚለውን ትእዛዝ ያልፋል ምን ተጻፈበት ወራላይ ኦርዝ ዳግም ምዕራፍ 4 ቁጥር 9 ራክ ይሸመል ለኸውሽሞ ማሸኻ መኦል ፔንቲሽካህ ተደፋገኝ ማይላይ ይላል መምራችን ሙሴ በኦርዝ ዳግም ራክ ይሸመል ይሄን ነገር ግን እንዳትረሳ ተጠንቀቅ ራክ ይሸመል ተጠንቀቅ ወሽሞ ማሸኻ ነፍስህን ጠብቅ መኦል በጣም ፔንቲሽካህ ተደፋር ማይላይ እንዳትረሳ እነዚህ ነገሮችን ይላል በርግጥ ዛሬ ተጻፈ ምንድነው ሲናይ ተራራ የተከሰተውና ሁሉ ነገር ግብጽ ምድር እንዳወጣህ እግዚአብሔር አምላክ ይሄን ያህል ታምር እንዳደረገልህ ቶራንን ከሰማያት እንደሰጠህ እነዚህ ነገሮች እንዳትረሳ ሁሉ ጊዜ ማለት ነው እንት ማለት አለበት ማስታወስ አለበት እና ስለዚህ አንድ ሰው ኦሪትንን ቶራንን አወቀ የሚባለው መቼ ነው አንድ ጊዜ ተምሮ ደጋግሞ ራሱን ሲማር ማለት ነው ደጋግሞ ሲማር ማለት ነው መጨረሻ ላይ ኦሪት ከአእምሮ ይቀርጻል እዛ ደግሞ ቀጥሎ በተግባርም ያውላል እና የምንማረው ትምህርት ዞሮ ማወቅ አለብን በቃላችን አውቀን ደግሞ መፈጸም አለብን እና ሌላም ተጨማሪ በነፍሳ ፈላሚጽዋ ለዳት ተተዋ በተጨማሪ ከኦሪትንን ትምህርት ከማወቅ ቀጥሎ ምን ተጨማሪ ምን ያለነ ንስታቬኑ ሸሎል ለአቤድ ዝማለ በታና ግዚያችንን እንዳናቃጥል ማለት ነው ማለትም ጊዜ አለና ያንን ጊዜ በስነ ስርዓቱ ተጠቅመን ጥሩ ነገር ማድረግ እንዳለብን ይህም ትእዛዝ ነው በተራ ማለት ነው ግዚያችን ዝም ብለን ቁጭ ብለን ማቃጠል አይቻልም በሆነ ባልሆነ ነገሮች ሸሚሸኖ ኦቬድ ቬኖሴክ በሽቦ ሸሎላም አንድ ሰው ስራ ታልሰራ ወይም ዓለምን ማለማት ሆነ ኦ በሚጽቦታ ሸውት ወይም በሌላ ትእዛዛቶች ማያደርግ ተሆነ አስው ሸበተ ዝማን ለሪክ ያሰበ ዲብራት ሄቨን ከን ግዚያውንን ያቃጠለ ማለት ነው ባዶ ነገር ለሚያልፍና ለከንቱ ነገር ማለት ነው በዚህ ግዚያው ማቃጠል አይችልም እላም ይጽባ አላብላ ሰው በተዋ ትእዛዛቱ ምንድነው ቶራ መማር አለበት ልክ እንደተጻፈው በኦሪት ዘዳግም በዲባርታባ ተነጋገርባቸው አለ ይላል በደርሱ ኻዛን ባም ይሽለኻውሹ ደረበ በልባማ ኸረም እግዚአብሔር አምላክ ፍቃድ ሲሰጠና ማለት ነው የመናገርን ችሎታ ሲሰጠና በትንቢተ ኤርሚያስ እንደተጻፈው በእነሱ በኦሪት ትምህርቶችን መነጋገር ይችላል በሌላ ነገሮችን ግን አችልም ሲል መጥፎ ነገሮችንና መጥፎ ነገሮች የሚጎዱ ነገሮችን መጥፎ ቃላቶች ጊዜን የሚያቃጥሉ ነገሮችን በእነዚህ ማለት ነው ጊዜ እንዳታሳልፍ ያዘናል ማለት ነው እግዚአብሔር አምላካችን በትንቢተ ኤርሚያስ በብዙ ጻፎች እንደተጻፈ አባል በዚህ እንደተጻፈው በግማራ ዮማ በሚባለው ግማራ ገጽ 19 ቁጥር 2 ሌላም ቀጥሎ በመና ሙታል ይነፍሽ ማያት ወደ ታይ ከሌላ ጎኮ ሆድ ለማሸህ ሊሙን በናስያት ማሲን ዶቤ ግን አንዳንድ ጀግና የሰው ልጅ ማለት ነው በተለይ በእስራኤል ሀገር ምርጥ ውዴታ ወደለች ሀገራችን ማለት ነው በየጊዜው ማለት ነው ቢያንስ
እልፈት እየተወሰደን ማለት ነው መናፈስ እንችላለን ማለትም ቲዩል ማድረግ ይቻላል መጎብኘት ይቻላል ቦታዎችን ሀገራችን መውደድ ያስፈልጋል መውደድ የምንችለው ደግሞ ሀገሪቷን ስንጎበኛት ነው በየጊዜው ግና ሁሉ ጊዜ በዚህ አናሳልፍም ከስንት አንዳንድ ጊዜ እንወጣለን ለምን ኃይላችን ለማደስ ማለት ነው ነው እንጂ ግስጣም ጊዜ ለማቃጠል ብቻ አይደለም እና አንዳንድ ጊዜ እንወጣለን ቲዩል እናደርጋለን ይሄ ለራሳችን ለወደፊቱ አቅምና ኃይል ኖሮና የበለጠ ኦሪትንን እንድማር በጥሩ ነገሮች እንድንመሰጥ በእግዚአብሔር አምላካችን መንገድ እንድንነን ነው ማለት አባላ ሶል አበድዝማን ለረክ በድብረህበ ግን ክልክልናው አንድ ሰው ጊዜውንን ለባዶ ነገርና ለማይረባ ነገር ማቃጠል አይችልም ለምን ተዛዛለ ሸገና ሚጽቫ ሊልሞት ተዋህ ሚጽቫት ሜዲት ኦሪትንን መማር ያለበነ ኦሪትንን ተማር የሚለው ትዛዝ ዘውትራዊ ትዛዝ ነው ሁሉ ጊዜ መፈጸም የምንችለው ነገር ነው ብዙ ነገሮች አሉ ለምሳሌ ከስንት አንድ ማለትም በጊዜ ገደብ ያላቸው ነገሮች መፈጸም እንቻቸው ለምሳሌ ስንል ትፍሌን እናስራለን በቀን ብቻ ነው ማሰር የሚቻለው በሌሊት ማሰር አይቻልም እዚህ ገደብ አለው ቶራን ግና ለየትም ቀን መማር ትችላለህ መማርም አለብህ ይሄ ነው ትዛዙ እና ስለዚህ ጊዜ ያለህ ማለት ነው ወይም አንድ ነገር ማታደርገው ሌላ ነገር ተለለ ሌላ ትዛዝ አታደርግም ወይም በጓዳጎት አታደርግም ወይም ስራ አሰራ ወይም ዓለምን አታለማም አገርን አታስፋፋም ጊዜው እንደነ ቁጭ ብሎ ዝም ማቃጠል ይሄን አታደርግ የሚል ትዛዝ አደረግን ማለት ነው ሎ ያሙሽ ሰፈራ ተጓዝሚ በኻ ይሄ ኦሪት ከአፍህ አይውጣ አትራቀ ይላል አትተው ባጊታ ወይ ማንበያ ለትም ቀንም ተነጋገርበታል ይላል ሁሉ ጊዜ አዘውተር ማለት ነው ኦሪትን መማር አለበት ማለት ነው እና ስለዚህ ባጭሩ ስንፈልስ ማለት ነው የተማርነው ነው ዛሬ ቶራ መማር ምን ማርበት መንገድ መጀመሪያ በእውነት ላደለው እናት አባት ያስተምራል ልጁነን አባት ለልጁ ሲያስተምር ብዙ ጥቅም አለው የልጅና የአባት ግንኙነት ቅርበት ይኖራልኝ በልጅና በአባት ያለው ከአባቱ የሚሸምተው ኦሪት የሚቀበለው ኦሪት ማለት ነው እንዲሁም ከፍተኛ ያለ ነው በዛም አባቱን የበለጠ ወደ አባቱ ይቀርባል ልጁም ወደ አባቱ ወደ ልጁ ወደ አባቱ ይቀርባል ቅርበትን ይፈጥራል ግን ያልቻለ از አባቱ ለልጁ አዳይ ማስተማር አለበት ማለትም ተዛዙና አልተውንም ገና ማስተማር አለበት የሚያስተምረውን ሰው ቀጥሮ ማለት ነው ገንዘብ የከፈለ ቶራ ማስተማር አለበት ትምህርት ቤት ሳይሆን ቶራ የሚያስተምር በየጊዜው ይሄንን ማወቅ አለበት ቢያንስ መሰረታዊ ነገሮችን ማድረግና ለማድረግ ያለበትን ተዛዛቶችን ማስተማር አለበት ሌላ ተቀጥሎ ደግሞ የሰው ልጅ ማለት ነው እናት አባቱ ባያስተምረውም ራሳችን ማለት ነው ግዴታ አለብን እያንዳንዳችን ኦሪትን መማር አላፊነት አለብን ማለት ነው አይ አባቴ ስላላስተማረኝ ወይም እንደዚህ ስላልሆነ ማለት ሳይሆን ለእያንዳንዳችን ቶራ መማር አለብን ወልማድተም ኦታ እናንተ ተማሩ ነው ያለ እግዚአብሔር አምላክ ጠብቋት ይፈጽሟት ኦሪትን እያንዳንዳችን ባያስተምሩንም መማር አለብን እያንዳንዳችን ሌላ ቀጥሎ ደግሞ ኦሪትን መማር ስንል ኦሪን ተምሮ ለማወቅ መድረስ አለብን እየተመረን ለማወቅ ደግሞ ደጋግመን ሁሉ ጊዜ መማር አለብን የተማርነውን ተረሳነ ደግሞ አንድ አታድርግ የሚትዛዝ አለፍነ ማለት ነው ምክንያቱም ነፍስህን ጠብቅ የተማርኸው እንዳትረሳ ይላል በኦሪት ዘዳግም ይሻማይ ለኻ ተጠንቀቅ ጠብቅ ራስህን በጣም ለምን እንዳትረሳ ይላል እግዚአብሔር አምላክ ስለዚህ ተመረን እያንዳንዳችን ማወቅ አለብን በደምብ አድርገን የምናውቀውን መፈጸም የምናውቀውን ደግሞ ማለት ነው አንድ ሰው ቢጠይቀንም የለማወቅ ግዴታችን ነው ማለት ነው ሌላ ደግሞ ጊዜያችንን ለሆነ በሆነው እንዳናቃጥል የበለጠ መመሰጥ አለብን ቶራን በመማር ነው ማለት ነው እና ስለዚህ በአጠቃላይ አየነ በእውነት የኦሪትን ትምህርት ስንት የሰው ልጅ ማለት ነው መማር እንዳለበት ስንት ኦሪትን በመማርበት ሰዓት እያንዳንዳችን ወደ እግዚአብሔር መቅረብ እንደምንችል አሁን ማየነ በባለፈው አስተዋውሰነው አለኝ እግዚአብሔር አምላክ በእውነት አእምሮአችንና ልባችን ከፍቶ ኦሪትን ተምረን ለመፈጸም ለመጠበቅ ለማስተማር